ስሜ ፍራኦል ተመስገን ይባላል። የቤተ ክርስቲያኒቱ የኮምቦልቻ ቃለ ቤተ ክርስቲያን መጋቢ ነኝ። የጸሐፊው ሄኖክ ደግሞ ታናሽ ወንድም ነኝ። እንግዲህ ስለዚህ መጽሐፍ ስናገር በህይወታችን ውስጥ ወይም ደግሞ ለአገልግሎታችን ትልቅ የሆነ መሰረታዊ ለውጥ ያመጣል ብዬ አስባለሁ። ሳነበውም የተረዳሁት እሱ ነውና አማኞች ሁሉ ክርስቲያኖች ሁሉ ይህ መጽሐፍ ቢያነቡትና የራሳቸው የግላቸው ቢያደርጉት በህይወታቸው ላይ ትልቅ አትራፊ የሆነ ለውጥ ማምጣት ይችላሉ ብዬ አስባለሁ። ስለ ሄኖክ ስናገር እንግዲህ ሄኖክ ከልጅነቱ ጀምሮ በጥረት ወይም ደግሞ ራስን በማሻሻል የሚታወቅ ነው። አሁን ይሄ የመጀመሪያው ስራው ወይም ደግሞ የመጀመሪያው መጽሐፍ ሊሆን ይችላል። ከዚህ በኋላ ግን ብዙ ነገር የምናይ ይሆናል። ስለዚህ በርታ፣ እግዚአብሔር ይርዳህ። በጣም ደስ ብሎኛል ለማለት ወዳለሁ። እንኳን ጌታ ረዳህ። አመሰግናለሁ። ወንድማችን ሄኒ እንግዲህ በቃለ ሕይወት ቤተክርስቲያን በኮምቦልቻ ቃለ ሕይወት ቤተክርስቲያን በብዙ ዘርፍ የሚያገለግለን ወንድማችን ነው። በስብከት በጸሎት እና አንዳንድ ጊዜም በዝማሬ በተለያየ ነገር የሚያገለግል ወንድማችን ነው። አሁን ደግሞ ይህንን መጽሐፍ በመጽሐፉ በጣም እንደ ቤተክርስቲያን ደስተኞች ነን። ምክንያቱም ሄኒ የሚሰራቸው ስራዎች ሁሉ ውጤታማ ነው። በሚሰራቸው ስራ በሚያገለግላቸው አገልግሎቶች ሁሉ እጅግ የተሳካለትና ውጤታማ ሰው ነው። ይሄ በዚህ መጽሐፍ ብቻ ይቆማል ብዬ አላስብም። ምክንያቱም በጣም ጥሩ ነገር ያለው በብዙ ጸጋ የሚገለጥ ጥሩ ስብዕና ያለው በእውቀት ነገሮችን በእውቀት ማድረግ የሚችል ወንድማችን ነው። ይህንን በመጽሐፉ እንደ ቤተክርስቲያን በጣም ደስተኛ ነኝ። መልካም ወንድማችን ነው። በዚሁ ይቀጥላል። ሀብታሙ መኮንን እባላለሁ። የኮምቦልቻ ቁጥር 1 ሙሉ ወንጌል ሰብሳቢ ሽማግሌ የካውንስል ምክትል ፕሬዝዳንት ነኝ። እንግዲህ ሄኒ ይህንን ለትውልድ የሚሆን ዘላቂና መሰረታዊ የሆነ መጽሐፍን በማበርከቱ በጣም ደስ ብሎኛል። ቤተክርስቲያን ወደ ታየላት መንፈሳዊ ዓለም ውስጥ ለመግባት ትልቁን ኃላፊነት የሚወስደው ጸሎት ነውና በዚህ ዘመን ደግሞ ከቤተክርስቲያንና ከቅዱሳን ሕይወት ውስጥ ያጣነው ነገር የጸሎት ሕይወት ነው። አሁን ግን ወደ ጸሎት ሕይወት እንዴት መመለስ አለብን? በጸሎት ሕይወት ውስጥ የምናገኘውን በረከት በጥልቀትና ሰፋ ባለ መንገድ አስተምሮናል። ወደፊትም ቢሆን ከዚህ የተሻለ ነገር ይጸፋል ብለን ተስፋ እናደርጋለን። ስላበረከተልን ታላቅ ስጦታ እግዚአብሔር እሱና የሱ የሆነውን ነገር ሁሉ ይባርክላለሁ። ጌታ አብዝቶ ይባርካችሁ። ተባረኩ። ሰላም ለእናንተ ይሁን። እኔ ወይዘሮ አልማዝ ገብረሚካኤል እባላለሁ። ከኮምቦልቻ ቃለ ሕይወት ቤተክርስቲያን በጸሎት የማገለግል እናት ነኝ። እነ ሄኒዬ ፍሬዎቼ ናቸው። የጸሎት ፍሬዎቻችን የእናቶችን ብቻ አይደለም። በዚህ ቤተክርስቲያን ብዙዎች አለን የምናገለግል፣ የነሱ ፍሬዎች ነን። እግዚአብሔር ደግሞ ታላቅ ነገር አደረገልን በሄኖክ። በኢየሱስ ክርስቶስ ስም እግዚአብሔር የተባረከ ይሁን። ሄኒዬ ለቤተክርስቲያን የጀርባ አጥንት የሆነ ልጅ፣ ከልጅነት እስከ እውቀት ድረስ ቤተክርስቲያንን ያገለገለ፣ ሄኒዬን መጽሐፍ ያነበበ ሰው ይባረካል። በዛም ውስጥ የዘላለም ሕይወት አለው እና ይህንን መጽሐፍ በመግዛት ለብዙዎች እንድንተርፍ እግዚአብሔር እንዲረዳን እንነቃቃ። ተባረኩልኝ። ስሜ ቄስ መላኩ ስዩም እባላለሁ። የደሴ መካነ ኢየሱስ ቤተክርስቲያን መሪ ቄስ ነኝ። ስለዚህ በተወደደው ወንድሜ በሄኖክ ተመስገን መጽሐፍት ምረቃት ላይ በመገኘቴ በጣም ደስተኛ ነኝ። ሄኖክን የማውቀው በቤተክርስቲያን ነው። በቤተክርስቲያን ያለው ትጋት፣ ለወንጌል ያለው ልብ እና በጣም ትሁትና እግዚአብሔርን የሚፈራ ሰው እንደሆነ አውቃለሁ። ደግሞም ይህን መጽሐፍ ጽፎ እና አለ ትውልድ አበርክቶ ሳየው በጣም ደስ ብሎኛል። እና ደግሞም የመጽሐፉን ርዕስ ስንመለከት ባንጸልይስ የሚል ጥያቄ ምልክት አለበት። ስለዚህ በዚህ ዘመን ትውልድ ጸሎትን የረሳበት፣ ጸሎትን የተወበት፣ ጸሎትን የጣለበት፣ እሱ መጸለይ ትቶ ሌላ እንዲጸልይለት የሚያደርግበት ዘመን ያለንበት ዘመን ላይ መጸለይ እንዳለብን የሚያሳይ መጽሐፍ መሆኑን እገምታለሁ። ይህን መጽሐፍ ደግሞ ለማንበብና ለማየት በጣም ታላቅ ጉጉት አለኝ። ባንጸልይስ በጣም ትልቅ መሰረታዊ ሐሳብ ነው። እግዚአብሔር ይባረክ። ለትውልድ የሚሆን ነው። ወንድማችንን ሄኖክን እግዚአብሔር አብዝቶ ይባርከው
ለማለት እወዳለሁ። መጽሐፉ እንግዲህ ባንጸልይ የሚለው መጽሐፍ ከትርጉሙ ከራሱ ከርዕሱ ብንነሳ ብዙ ለክርስቲያኖች መልእክት ያለው ነው። ምክንያቱም ሰው በክርስትና ሕይወት ሲኖር ከእግዚአብሔር ጋር ከሚገናኝበት መንገዱ አንዱ ጸሎት ነው። ስለዚህ ባንጸልይ የሚለው ትርጉም ስላለው እኛ ደግሞ ቀይረን ብንጸልይ የሚለውን ሐሳብ እንድንይዝ ነው የሚያደርገን። ስለዚህ ወንድማችን በተለይ በክርስትና ሕይወቱ ላይ ያለው ክርስቲያኖች ወደ እግዚአብሔር መንግሥት እንዲጠጉ ከጸሎት ጋር ያላቸው ንብረት እንዲያጠናክሩ የሚገፋ የሚያጠጋጋ ሐሳብ ስለሆነ ስለዚህ ይህን መጽሐፍ በዛ መልኩ ነው የምረዳው። ስለዚህ ሁሉም ወገኖች ይህንን እንዲያነቡት አንብቦትም ደግሞ ወደ ሕይወት እንዲለውጡ ነው። ስለዚህ ሄኖክ በክርስትና ሕይወቱም ካለው ባህሪም አንጻር ከእግዚአብሔር ጋር ያለው ግንኙነት በጣም ጥሩ በመሆኑ ከዛ በመነሳት ነው የመጽሐፍ ለመጻፍ የተገደደው። ስለዚህ ሁላችንም ሄኖክ ልናበረታታው መጽሐፉንም ደግሞ ገዝተን እንድናነበው ያስፈልጋል። ስለዚህ ቀጣይ እንግዲህ ሁሉም ያነበበው ሰው ከጸሎት ጋር ያለው ግንኙነት ጥሩ ይሆናል ብዬ አስባለሁ። እንግዲህ ዛሬ በምርቃቱ ላይ ተገኝተናል። መልካም ጊዜ እንደሚሆን አስባለሁ። ተባረኩ። እኔ ወንጌላዊ ዳንኤል ለምሴ ይባላለሁኝ። የኮምቦልቻ ቃለ ሕይወት ቤተክርስቲያን ወንጌላዊ ነኝ። በዚህ በመጽሐፉ ምረቃ ላይ ለመናገር የምፈልገው አንዱ ትልቁ ነገር ሄኒ ጋር በደንብ አውቃለሁ። አንደኛ ሕይወቱን የሚያሳይ መጽሐፍ ነው የጻፈው ብዬ በደንብ እመሰክራለሁኝ። ምክንያቱም እያገለገለ ያለ በይበልጥ መናገር የምፈልገው ባንጸልይ እስከሚለው መጽሐፉ ጋር አንጻር ስንመለከት ሄኒ ብዙ ይጸልያል። መልእክቱ አጭር ነው። ነገር ግን ደግሞ መልእክቱ ጠንካራ ዋጋ የሚከፍልበት ስለሆነ ይሄ መጽሐፍ በሱ መተርጎሙ ትርጉሙን መጽሐፍ ብቻ ማሳየት ሳይሆን ሄኒንም ራሱንም የሚያሳይ ነው። ምክንያቱም የሚናገረው ነገር ባንጸልይስ ብሎ የሚናገረው ርዕሰ ሐሳብ አብሮ ውስጡ እንዳለን እንድንመለከት የሚያደርገን ስለሆነ ይሄንን በብዙ ዘርፍ በትምህርት በኩል በመልካም ሕይወት በተቀደሰ ሕይወት ለአገልግሎት ሰዎችን በማነሳሳት ሰዎችን በመደገፍ በብርቱና ጠንካራ አገልግሎቱ በደንብ የሚታወቅ ነው። ይሄንን እኔ በደንብ አንደበቴ ብቻ ሳይሆን ልቤም የሚመሰክርለት ልጅ ነው። ያድጋል። ገና ሰፊ አገልግሎት ፍሬያማ የሆነ አገልግሎት ያገለግላል ብዬ የምጠብቀው ነው። ግን አንድ ነገር የምለው ምንድነው በዚህ እንደማያቋርጥ በዚህም ደግሞ እንደማያቆም በዚህ ደግሞ ከፍታ ደርሻለሁ ብሎ እንደማያቆም ሙሉ ባለ ተስፋ ነኝ። ለዚህም ደግሞ እኔ እጸልያለሁ። በጣም ደስ ብሎኛል።